ያንን ስራ ይዤ ተመልሼ ወደ ባህር ዳር ሄድኩኝ። በቃ በጣም ዋጋ አስከፈለኝ። በጣም በቃ ስራ ሁሉ አስፈታኝ። ዝም ብዬ ከርተታልኩኝ። በቃ ይሄን ነገር ማልተውና ሌላ ስራ ማልሰራ ብዬ ዝም ብዬ በፍላሽ ያስቀመጥኩኝና ሌላ ስራ መስራት ጀመርኩኝ። ከዛ አሁንም አእምሮ ያላረፈም። ከዛ እንደገና ሰዎችን እየደወልኩኝ ያን በመጀመሪያ የለቀኩትን እያዩ እንደው እንዴት ነው ምናምን ሲሉኝ ያኩ እንዲህ ያረገኝ ምናምን አልኳቸው። እኔም የተወሰነ ሰዓት ነበረችኝ። እንደገና ሌላ ርዕስ ግጥም ጽፌ ሌላ ዘፈን ሰራሁኝ። እሱ ወደ 45,000 ብር ምናምን አወጣ። ያንን ስራ ጎንደር ነው የጨረስኩትኝ። ጎንደር ቪዲዮውንም ሳውንድ ሪከርዱንም እዛ ነው የጨረስኩትኝ። ያንን ይዤ ደግሞ የዩቲዩብ ፍለጋ ደግሞ እንደዚሁ ሌላ ዩቲዩብ ፍለጋ ስሄድ አይ ዩቲዩቦች አይከፍሉህም፣ ጭራሽ ደግሞ አሁንም ወይ ሊሰርቁልህ ይችላሉ፣ ዝም ብለህ ራስህ ዩቲዩብ ማትከፍተው አሉኝ። እንዴት አድርጌ ነው የምከፍተው ምናምን ስላቸው በቃ ስልኩ ነው እንጂ ስልክ ቢኖር ይከፈት ነበር አሉኝ። ከዛ ኢንተርኔት ቤት ግባና በስምህ አስከፍተው አሉኝ። እንደገና ኢንተርኔት ገብቼ በስሜ ያንን ዩቲዩብ አስከፈትኩትኝ። ከዛ ስሙን ሁሉ እንትን ሳይሜ ማለት ነው ከፈትኩት። እውነትም ያንን ቪዲዮ እዚያ ላይ ጫንኩት። ከዛ አሁንም ተሎ ፖስት አድርግበት ሌላ ቪዲዮ ጨምራሉኝ። እንደገና ሌላ ደግሞ ዘፈን ሰርቼ በሁለት ቪዲዮ አድርጌ ጫንኩበት። ጭራሽ ቀስቀስ አላለም። ሰብስክራይብ 1200 ምናምን አለኝ። ቪው ግን ምንም 1500 ነው ከፍተኛ የታየልኝ። የዋቻር እይታ ሰዓት የሚባል ነገር አለ። ከቲክቶክ ሾርት ቪዲዮዎችን እየቆረጥኩ ጫንኩበት። ምን አልኩ በፍጹም ፍንክች አላለም። እኔም ወገኖቼ እንደዚሁኝ ገንዘቤንም ያገኙትን ዛሬ ሶፍት እንኳን አዙሬ ሽጬ ማደር እየቻልኩ እንዲሁኝ ያለኝን ገንዘብ ሁሉ ባየር ላይ ዝም ብዬ በክንክና አድርጌ አጥፍቼ እኔም ዝም ብዬ መንገድ ላይ ወጥቼ ቁጭ አልኩኝ። ዛሬ በጣም እየራበኝ እየጠማኝ ነው ያለውኝና እንድታግዙኝ ነው የምፈልገው። እኔ አሁን ተጎኒ እንድትቆሙ ነው። እንደው ቢያንስ እንኳን በአገርም በውጭም ያላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደርስ አድርጉልኝ ቪዲዮውንና ሁሉም ሰው እንዲያግዘኝ። እኔ በጣም ስቃይ እንግዲህ 8 አመት ማለት ነው 2011 ጀምሬ እስካሁን ድረስ እየተንከራተትኩ እየተሰቃየሁ በራብና በስቃይ ውስጥ ነው ያለሁት። እባካችሁ ተጎኔ ቁሙ ነው የምለው። እንደ በፈጣሪ ስም ነው የምጠይቃችሁ። ኦርቶዶክሶች በቅዱስ ገብርኤል፣ በቅዱስ ሚካኤል፣ በቅዱስ ድንግል ማርያም እንደ በመድኃኔዓለም ነው የምላችሁ። ሙስሊሞች በአላህ ጴንጤዎችን በኢየሱስ እንደ በምታምኑት ቢያንስ እንኳን በቃ የምትችሉትን ሰብስክራይብ አድርጉኝ፣ ሸር ላይክ አድርጉ ብዬ ነው በዚሁ መልእክቴን የማስተላልፈው። ሌላ ደግሞ በሀገር ውስጥ ያላችሁት እኒ ቲክቶከሮች፣ አርቲስቶች እንደዚህ ተጽዕኖ ፈጣሪ ምናምን አላችሁ አግኙኝ። እኔ ስልኬን እለጥፈዋለሁ። ማርያምን አግኙኝና 10 ሳንቲም ቢሆን አዋጡልኝ። እኔ በጣም መንገድ ላይ ወጥቼ እየለመንኩ ነው ያለሁት። አሁን የሚገርማችሁ ዛሬ አሁን ሰው ፈርቶታል። በቃ ሰው ለሰው የሚገርማችሁ ስራ እኔ አሁን ሁሉንም ስራ መስራት እችላለሁ፣ የመስራት አቅም አለ። ግን ሰው ስራ እያለ ስራ የለም ነው የሚል፣ አያስጠጋም። በቃ ሰው በጣም ከባድ ማለት አዲስ አበባ አሁን አዲስ አበባ ነው ያለው። በእግዚአብሔር ያግዙኝና የሆነ እንትን አድርጉ ብዬ ነው ይሄንን መልእክት ማስተላልፈው። ሌላ ደግሞ ያንን ሁሉ መከራና ስቃይ ያሳየኝን ዘፈን የሚገርማችሁ እንደገና ስፖንሰር ፈልጌ ዘፈኑን ሳውንድ ሪከርዱን እንደገና አራተኛ ማለት ነው ምርጥ አድርጌ ያው ዜማውንም ምኑንም ሰው አግዞኝ ምናምን ባሪፍ ሰርቻለሁኝ። አሁን እሱም ቪዲዮ ገና አላለቀም፣ ቪዲዮ አላለቀልኝም። ቪዲዮውን አስጨርሱ እንትን ያላችሁ ፕሮዳክሽን ያላችሁ ሰዎች እንዲሁ በቃ ለፈጣሪ ብላችሁ በቃ ለሰው ሳይሆን ለፈጣሪ ብላችሁ ቢያንስ ይህንን ቪዲዮ ጨርሼ ዩቲዩብ ላይ ብጭ ነው ክፍያ ያስፈጽምልኛል። በቃ ተልመና ተችግር ወጣለሁ ወገኖቼ። ቢያንስ ማርያምን እኔ በጣም 8 አመት 7 አመት ረዥም ሰዓት ነው። አንድ ወር እንኳን ይከብዳል ማርያምን። እና ታግዙኝ ነው በቃ አግዙኝ፣ በእግዚአብሔር አግዙኝ ነው የምላችሁ። እኔ ሌላ ምንም የምለው ነገር የለኝም። እኔ በቃ እኔ ከትንሽ ጊዜ በኋላ በጣም ተስፋ ቆርጫለሁ። በቃ ራሴን ሁሉ ላጠፋ እችላለሁ። ማርያምን አግዙኝ በቃ። በሀገር ውስጥም በውጭም ያላችሁ ቢያንስ ሰብስክራይብ፣ ላይክ፣ ሼር ብታደርጉ በቃ በዚያ የሆነ ነገር አገኛለሁ። ራሴን የማኖር እንትን እድሉ ይኖረኛል። አሁን ምንም ሁሉ ነገር ጨለማ ሆኖብኛል። ማርያምን አግዙኝ ነው የምለው። ከዛ ወደ ባህር ዳር ሄድኩኝ። ባህር ዳር ተደረስኩኝ በኋላ ዝም ብዬ ያው ስራም የለኝም፣ በጣም እየተንገላተው፣ በጣም እየራበኝ እየጠማኝ ዝም ብዬ ቀኖችን ጊዜዎችን ማሳለፍ ጀመርኩኝ። ከዚያ በኋላ
ቀበሌ 16 አንድ ምርጥ ሰው እንደው መልካም ሰው እግዚአብሔር የወደደው ሰው አገኘሁኝ። ሹመት ይባላል። በዚህ አጋጣሚ ስሙን ብቻ ነው የማውቀው፣ ያባቱ ስም አላውቀውም። አሁን በጣም ፈዝዤ ዝም ብዬ እያለቀስኩ ቁጭ ብያንን በተፈናቃይ የተሰጠኝ ወረቀት አለ፣ ተክልልም ተዞንም የተሰጠኝ ወረቀት አለ። እሱን ይዣለሁኝ። ምን እንደሆነ እኔ ወንድም ምናምን አለኝ። አይ በእናት እኔ እንዲህ ነበርኩኝና በጣም በቃ አሁን ለትም የምበለው የለኝም፣ እንደገና የአልጋ የዕለት ዕለት እየከፈልኩ ነው ማድረው፣ በቃ በጣም ግራ ገባኝ ምናምን አልኩት። በቃ ችግር የለውም ብሎ ወደ ቤት ይዞኝ ሄደ። እንትን ላውንደሪ ቤት አለው። ሌላ ብዙ ቢዝነስ ውስጥ ነው የሚሰራ። የሚገርማችሁ በጣም 4-5 አይነት ስራ ላይ ነው ያለ። ከዛ ዛኝ ይዞኝ ሄደ። ያንን አሳየኝ። በቃ እዚህ ተኔ ጋር ትሆናለህ፣ አይዞህ ችግር የለውም አለኝ። እሺ አልኩትኝ። ከዛ ወስዶ ምግብ ገዛልኝ። ምግብ በለው፣ ቡናም ገዛልኝ። ከዛ መሸ፣ አብረን እየተጫወትን አመሸን። ከዛ ምን የመሰለ ፍራሽ ስፖንጅ ፍራሽ ገዛልኝ። ብርድ ልብስ የለኝም ነበር የምለብሰው፣ ሁሉ ገዛልኝ። በቃ ቁጭ በል ችግር የለውም ቤቴ እግዚአብሔር ነው አለና አስቀመጠኝ። እሺ ብዬ ቁጭ አልኩኝ። ጭራሽ አሁን ምግብም ሁሉም ነገር ተመቻችቶልኝ እየኖርኩኝ አይምሮን ዝም ብሎ ረበሼ። በቃ ምንም አልቻልኩኝም። አንደኛ ሰውየውን እያጨናነኩ ነው እዛ፣ ሁለተኛ እኔስ እስከ መቼ ድረስ ነው እንደዚህ የሚለው በቃ ውስጤ ነው እየረበሸኝ። ጭራሽ ሌሊት እንደውም በቃ በቅዠት ምናምን እየረበሽኩት በቃ አወቀም እንደሆነ ነው እንዲህ የምትሆነው እንዲህ ሆንክ ነው እንኳ በሌሊት ምናምን አለኝ። እኔ ምንም አይታወቀኝም እንኳ አልኩት። በቃ አሁን ምን ሙዚቃው እንዲሰራ ነው የምትፈልገው ምናምን አለኝ። አሁን ሙዚቃው እንዲሰራ ነው የምፈልገው ነበረ፣ ግን ተስፋ ቆርጫለሁ፣ ምንም አይሳካም አልኩት። በቃ አብሽር አለኝ። ከዛ ማለት ነው እኔ ሳልሰማ ተጓደኞቹ ተባጃጅ ሹፌሮች እንዲህ ተሚግባባቸው 15 ሰብስቦ 5000 ብር ሰበሰበ። ከራሱ ኪስ ደግሞ 5000 ብር አድርጎ ያንን ብር 10000 ብር ያዘና ናን ድስት ሙሉዋል ማከል ምናምን አለኝ። ምን ልናረግ ነው የምንሄድ ስለው በቃ ናንዳለኝ። ስንሄድ ለካ አቀናባሪ ሊፈልግ ነው። እዛ ስንፈልግ ስልክ ሰጡን። አምባቸው የሚባል አገኘን። እሱን አገኘ ነው አናገር ነው። እሱም ያችን ብር ለመቀበል ምንም ደስታውን አልቻለም። እሺ አለ። ለካ ሱሰኛ ነው፣ ጫት ይቅማል ምናምን። ከዛ እሺ በቃ ዛሬ እንትን ብሏል፣ ነገ 8 ሰዓት ላይ መምጣት አለብህ ምናምን አለኝ። እሺ አልኩት። ስቱዲዮሙን አሳየን። ከዛ እሺ ብዬ እኔም በጣም ደስ ብሎኝ በበነጋቱ 8 ሰዓት ላይ ሄድኩኝ። በህድ ያንን ጫት እየቃም መርቅኗል። አንኛው በቃ መርቅኖ አገኘሁት። በ10 ደቂቃ ግባለኝ። ተዛኝ የተሻለ ስራ አድርጌ ሰራው ብዬ ዝም ብዬ ገብቼ ያው ድካሜን ምንትኔንም እንትን በማለት በቃ ምን ላድርግ አማራጭም የለኝም። 10 ደቂቃ ተሰጠኝ። ያንን ሰርቼ ወጣው። ከዚያ በኋላ ያንን እውነትም ያው የተሻለ ልጁ በእርግጥ የራሴ ደካማነት ነው እንጂ ቢቅምም ስራ ይችላል፣ ባህላዊ ነገር ይችላል። ከዛ ያንን ጨርሶ ያን የቀረውን ብር ሰጠው። ሙዚቃውን ተቀበልኩትኝ። እሱን ይዤ ዝም ብዬ ከሱ ጋር መኖር ጀመርኩ። ከዛ ሳስበው እስከ መቼ ነው እኔ እንደው ይህንን ይዤ እንዴት ነው የምሆነው? እንግዲህ መቼም ቪዲዮ መስራት አልችልም። ስለዚህ የኦዲዮም እኮ ይጫናል መሰለኝ። እስቲ ላጠያይቅ ብዬ ሰዎችን መጠየቅ ጀመርኩኝ። አይ ዩቲዩብ ያላችሁ አዲስ አበባ ናችሁ እንጂ እዚህ የሉም ምናምን አሉኝ። እሺ ብዬ ተነስቼ እንደገና ወደ አዲስ አበባ መጣሁኝ። አዲስ አበባ ሳልመጣ በፊት ጠየቅኩት፣ አስፈቀድኩት። እኔ ሹመቴን ነገር ስተመቼ ይዘዋለሁኝ ልድና በቃ ኦዲዮም ቢሆን ይሸጣል አሉ። ዝም ብዬ ዩቲዩብ ላይ ልጫ ነው ምናምን ስለው እንዴ ችግር የለውም በቃ እድና እንትን በለው የሚሸጥ ከሆነ አለኝ። ከዛ እንደገና ቲኬት ቆርጦ ምናምን ያንን በቃ አመቻችቶ ሰደደኝ አዲስ አበባ መጣሁ። ዩቲዩብ ያላቸውን ሰዎች ሳጠያይቅ ጋራ ቲዩብ ይባላል፣ ንፋስ ስልክ ላፕቶፕ ነው ያለ ሰውየው ጀሞ አንድ ማለት ነው። እሱ ጋር ሰው አገናኘኝ። ከዛ በኋላ ተዋዋል። ህጋዊ ማህተብ ረግጦ የቲተር መቶ ምናምን ሰጠኝ። ከዛ እኔም ደስ ብሎኝ 100 ቪው ከታየ ነው የምከፍልህ። 100 ተደረሰ። 50 ብር ሰጥ 50 ለኔ 50 ላንተ ብሎ ሰደደኝ። እሺ ብዬ ያንን ጨኘ። ከዛ የግል ስራዬን እንግዲህ ወደ ሹመት እጄ ዝም ብዬ ስራ ይፈልግልኝ እንጂ አዲስ አበባማ አልዘርቀውም ብዬ ተስፋ ቆርጬ ዝም ብዬ ወደ ሱለድ እንዳሰብኩኝ
ከዛ እያልኩ በቃ ዝም የተሳፈርኩኝና ሰነቻለሁ። የተወሰነ ቀን ወደ ባህር ዳር አርኩኝ ተመልሼ። ከዛ ያንን እንዲህ ነው እንትኑን ሁሉ ሰጥቶኛል። የዩቲዩብን እንትን ማለት ነው የፕላትፎርሙን ሰጥቶኛል። ከዛ ያን እያሳየው እውነትም ሰው እያወረደው ደና እየታየ እያለ ምንም በቃ ተዚህ ገባ ሳይባል ዝም ብሎ ፕራይቬት ያደረገው ዘፈኑ። በኋላ ስደውልለት ጭራሽ አያናግረኝም። ኧረ ሹመቴ ነገር ምንድነው እንደዚህ ያደረገኝ? ስለሆነ ምን አውቃለሁኝ እንደሆነ ወይ ሊሰርቅህ እንደሆነ እኔ ምን አውቃለሁ ምናምን አለኝ። ከዛ ተነስቼ እንደገና ደግሞ ያዘዘበት መሳፈሪያ ብር ሰጠኝ። ተመልሼ ወደ አዲስ አበባ መጥቼ ስጠይቀው አንተ ብሎ ዘፋኝ፣ አንተ አሁን ዘፈን ነው ዘፋኝ፣ አንተ ብሎ ዘፋኝ፣ ዞር በል እባክህ፣ ሁለተኛ እዚህ ቪዲዮ እንዳትመጣ አለኝ። ተመጣህ አሳስርሃለሁ አለኝ። ነው አልኩት። አዎ። እዛ አበድኩ፣ አለቀስኩኝ። በቃ እሪ ያልኩኝ። አጋጣሚ ታክሲ ሹፌሮች ምናምን የኛ ሀገር ልጆች ነበሩ። እነሱ አገኙኝ ሳለቅስ ምን ሆነ ነው አሉኝ። እንዲህ አድርጎኝ ነው ምናምን ብዬ ያን ውሉን አሳየኋቸው። እናቱን ፍርድ ቤት አትከሰውም እንዲህ ምናምን አሉኝ። እንዴት አድርጌ ነው የምከሰው ስል ዝም ብለማ ሄድና ጸሐፊዎችን አማክራቸው ምናምን አሉኝ። ከዛ እንደገና ልደታ ፍርድ ቤት እጄ ሳማክር አንተ አትዘልቀውም፣ ይህንን ገምተህ ለመክሰስ ገንዘብ ያስፈልጋል፣ ብዙ ነገር ያስፈልጋል፣ ይህን ለማጻፍ ራሱ 10 ሺህ ብር ነው የሚልህ፣ ስለዚህ የድህነት ወረቀት ሄድና ሄደህ አጽፈህ አሉኝ። እንደገና ተመልሼ ወደ አገር ቤት እጄ ወደ ጎጃም እጄ የድህነት ወረቀት ቀበሌ አጽፌ ያን ይዤ መጥቼ ፍትህ ሚኒስቴር ገባው፣ አዲስ አበባ ማለት ነው። ፍትህ ሚኒስቴር ጠበቃ በነጻ ገዛልኝ። ከዛ ከሰስኩት። ከዛ 7 ወር ከሱ ጋር አዲስ አበባ መኪና እያጠብኩኝ አልጋ እየከፈልኩ ምግቡ አይወራም፣ የሆቴል ትርፍ እንጀራ እየበላው 7 ወር። እንደውም ጭራሽ አላውቀውም፣ ውልም የለኝም ምንም የለኝም ብሎ ተከራከረኝ። እኔም ከዚያ በኋላ በጣም ተናድጄ ልኩ ውስጥ ገብቼ በቃ ዝም ብዬ መኪና እያጠብኩ የወረቀትና የአንዳንድ ኮፒ ሁሉ እያወጣሁ ማለት ነው። ጠበቃውም ያንን አገዘኝ። እንደዛ አድርገን ከሰስ ነው። 7 ወር አንከራቶኝ አሻራ ሁሉ አስመርምሬው እዚህ እንትን ኢሚግሬሽን ማለት ነው 700 ብር ከፍያ አሻራ አስመረመርኩት። የፈረመበት ሁሉ ተገኘበት። ከዛ መንግስት ቀጣው፣ ዘፈኑን መለሰልኝ። የተወሰነ ብርም ቀጣው፣ ያንንም ብር ሰጠኝ፣ ለመንግስትም ከፈለና እንደዚህ አድርጌ ከዛ በኋላ ያንን ስራ ይዤ አሁንም ተመልሼ ወደ ባህር ዳር ወርኩኝ።